ሰላም ሰላም ውድ የዩቲዩብ ቤተሰቦች የፍርኖ ዱቄት እንጀራ አብረን እንሰራለን ማለት ነው። እዚህ ጋር ፍርኖ ዱቄቴን በመጥበሻ አርጌ ኦቭን ውስጥ ከተትኩት። እናንተ ከላይ ምስ ማድረግ ትችላላችሁ። ካቀዘቀዝኩት በኋላ ፍርኖ ዱቄቱን እዚህ ጋር እርሾ አረኩበት። ፍርኖ ዱቄቱን እና የምናምሰው ያው ትንሽ ጋል እንዲል ነው እና ከቀዘቀዘ በኋላ ነው የምናቦካው። በደንብ ቅዝቅዝ ካለ በኋላ ፍርኖ ዱቄቱ ማለት ነውና እዚህ ጋር እርሾ አርጌ ደባለኩኝ። ከዛ ውሃ አረኩበት። የቀዘቀዘ መሆን አለበት ምክንያቱም የፍርኖ ዱቄት እንጀራ ስለሆነ ማለት ነውና እዚህ ጋር በማንኪያ ከእርሾ ጋር አንድ ላይ አደባለኩት ማለት ነው። ያው እኔ ብዙ ጊዜ ማቦካው በእጅ አይደለም እና እንደዚህ ካደረኩኝ በኋላ ምንድነው ማረገው በጁስ መፍጫ ፈጫዋለሁ ድብን አርጌ በደንብ ማለት ነው። እዚህ ጋር ከቀላቀልኩኝ በኋላ ያው በጁስ መፍጫ አደርገዋለሁ ማለት ነው። ከዛ እዚህ ጋር በደንብ አርገን እንፈጨዋለን። ከዛ ያው ሲቡካ ጠብቆ መጋገር ነው ማለት ነው። እዚህ ጋር ፈጨሁት በደንብ እና ከፈጨሁት በኋላ መልሼ በሳህን አደረኩኝ እና ይሄንን ጨው ጨምሬ ሸፍኜ በላስቲክ አስቀምጠዋለሁ እስከሚቦካ እስከ አንድ ሰዓትም ሊሆን ይችላል። እስከምንፈልገው ሰዓት እናስቀምጠዋለን። ማሳደርም እንችላለን ከፈለግን። መጋገር በምንፈልግ ሰዓት መጋገር ነው ማለት ነውና ትንሽ ጨው እናረግበታለን። ምክንያቱም ፍርኖ ዱቄት ስለሆነ ጣዕም እንዲኖረው ይኸው ትንሽ ጨው አረኩበት ከፈጨሁት በኋላ። ከዛ ላስቲክ ሸፍኜ አስቀምጠዋለሁ ሲቡካ ጠብቄ ጋግረዋለሁ ማለት ነው። በላስቲክ ሸፈንኩት። ፎጣም ሊሆን ይችላል እናንተ የተመቻችሁን ማድረግ ትችላላችሁ። እዚህ ጋር ይሄው እንደምታዩት ቦክቶልኛል እና ማባያ ልስራ ብዬ ኮሰሊያ እንዳጋጣሚ ነበረ ኮሰሊያ እዚህ ጋር አዘጋጀው። ሊጡ ቦክቷል ግን ወደ በኋላ ጋግረዋለሁ ብዬ ኮሰሊያዬን መስራት ጀመርኩኝ። እዚህ ጋር ትንሽ የቲማቲምና ሽንኩርት ጠበስኩኝ። ካሮት አደረኩኝ። ሽንኩርቱና ካሮቱ እንደምታዩት ተጠብሶልኛል እና በጣም አሪፍ ነው። የእንጀራ ናፍቆት ካለባችሁ እዚህ ጋር ነጭ ሽንኩርት ነው የጨመርኩት። የእንጀራ ናፍቆት ሲኖርባችሁ ጊዜ እንደዚህ እየጋገራችሁ ፍርኖ ዱቄት አምሳችሁ ጋግራችሁ መብላት ትችላላችሁ። አረብ ሀገር ያላችሁ ልጆች እና ዋና በሰላም ነው ወደ ሀገራችን የምንገባበት ቀን እግዚአብሔር ያብቃን። እና እዚህ ጋር ኮሰላዬን አጥቤ ጨመርኩኝ ማለት ነው። በጣም አሪፍ ነው የፍርኖ ዱቄት እንጀራ። የእንጀራ ናፍቆት ያስታግሳል። ምርጥ ነው። እየጋገራችሁ ብሉ። ስጋ ቅመማ ቅመም ምናምን ጨመርኩኝ። ይኸው እንጀራዬን እንደምታዩት በጣም ትኩስ ስለሆነ ነው እንጂ በጣም ነው የሚያምረው። እዩት። እና እዚህ ጋር ድፎ ዳቦም ደፍቼ ነበረ እና ይኸው በጣም ምርጥ ነው። እና ስታዩት በቃ እንጀራ ማለት ጣዕሙም እንጀራ ነው በቃ ምክንያቱም ጨው ስላለው ስለታመሰ ፍርኖ ዱቄቱ በጣም ነው የሚጣፍጠው። ድፎ ዳቦም ደፍቼ ነበር እንዳጋጣሚ በጣም ምርጥ ሆኖልኛል። ሰብስክራይብ እያረጋችሁ አበረታቱኝ። በብዙ አይነት ቪዲዮ መጣላችኋለሁ። አበረታቱኝ። እና በጣም ያሚ በጣም ነው የሚጣፍጠው። በጣም እየጋገራችሁ ብሉ። የእንጀራ ናፍቆት ባይ ባይ። በጣም ነው የሚጣፍጠው። እዩት። እንጀራው በጣም ነው የሚያምረው ሲታይ ራሱ ሲበላም እንደዛው። እና ጣዕም እንዲኖረው ጨው አትርሱ። ጨው በመጠኑ አርጉበት። በጣም አሪፍ ነው። እንዴት እንደሚጣፍጥ